ጠንከር ያለ አዋጅ ነው የወጣው። አዋጁን መሰረት ካደረግን ምናልባት አዋጁ እንደውም ብዙ ነገር ይከለክላል። የሚከለክል አዋጅ ነው የነበረው። በኋላ የከተማና መሰረተ ልማት ሚኒስትር ደግሞ ከኛ መቋቋም ጋር ተያይዞ ደንቡ እንዴት መሆን አለበት የሚል በርካታ ውይይቶች በርካታ ንግግሮችን አድርገናልና የአዋጁን መርህ ሳይለቅ ደንቡ አሰሪ እንዲሆን ጥረት እየተደረገ ነው ያለው። በሚቀጥሉት 1 ወር 2 ወር ይወጣል። ወደፊት ገንዘቡን ከፍሎ ቤት የማያገኝ ዜጋ አይኖርም። 100% ከለላ ይሰጣል። ጠንካራ አዋጅ ነው። ደንቡም ቢሆን ጠንካራ ነው ማለት ነው። ምክንያቱም ምንጩ አዋጁ ስለሚሆን ካሁን በኋላ ደንቡ አልቆ ያፈጻጸም መመሪያ ተዘጋጅቶ ወደ ስራ ከዋለ በኋላ ሰንበዲ ቤት መግዛት የሚፈልግ ሰው ቀጥታ ለቤት አልሚው ብሩን አይከፍልም። ብሩን በክሎዝ አካውንት ነው የሚያስቀምጠው። በክሎዝ አካውንት ካስቀመጠ በኋላ ቤት አልሚው ፕሮግሬስ እየታየ ነው የሚከፈለው። ምን ያህል ተሰርቷል በአማካሪ ድርጅቶች ፕሮግሬሱ እየታየ ከዛ ይሄን አዋጅና ደንብ የሚያስፈጽም አካል አይሆፕ መሰረተ ልማት ሊሆን ይችላል ወይም ሌላ አካል ሊቋቋም ይችላል። እሱ ነው ለባንክ ፕሮግሬሱ እዚህ ደረጃ ደርሷልና ይሄ አክል ገንዘብ ይለቀቅለት ብሎ የሚጽፈው። እንደ ካሁን በፊት ገንዘብ ተወስዶ ሌሎች ስራዎች የሚሰራበትና ገንዘቡ ላልተፈለገ ዓላማ የሚውልበት ሁኔታ አይኖርም። አዋጁ ኮምፕሊትሊ አዋጁ ለዜጎች እንደገና ለአልሚዎችም ስለሚገድብ ሁሉንም ከጥፋት ያድናል። አዋጁ በጣም ጥሩ አዋጅ ነው። ምክንያቱም ለምሳሌ አንድ አልሚ የራሱ የሚያለማበት መሬት ካለው ግንባታ ፍቃድ ካወጣበት የማስጀመሪያ ፍቃድ ካለው ይሄን ብቻ በማሟላቱ እስከ 20% ዝም ብሎ ሊለቀቅለት ይችላል። የ20% ደግሞ መሰረቱን ያስጨርሰዋል። ከዛ የፕሮጀክቱን ፕሮግሬስ ደግሞ ወደ ላይ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ እየገነባ ሲሄድ ጥያቄ ያቀርባል። እዚህ ደርሻለሁ ብሎ ለአማካሪ ድርጅት ያቀርባል። አማካሪ ድርጅት ፕሮጀክቱን በማየት ለሚቋቋም ወይንም ደግሞ አዋጁን ለሚያስፈጽመው አካል ያስተላልፋል። ያ ደግሞ ብር እንዲለቀቅለት ለባንክ ይጽፋል። ታዲያ ምን ችግር አለው? የገባው ብር ወጥቶ ስራ ላይ ይውላልና መጀመሪያ አካባቢ ሊያደናብር ሊያንገጫግጭ ይችላል። አዲስ ነገር ሁሌ በቀላሉ መልመድ አይቻልም። ግን ዜጎችንም አልሚዎችንም ከችግሮች የሚያወጣ አዋጅ ነው። ሌሎች አገሮችም እንደዚህ ነው። ዱባይ ስንት ተንገጫግጨዋል ወደ ስርዓት ከመምጣት። አሁን ዱባይ እንደፈለግሽ ብርሽን የትም ቦታ ብትከፊ ብርሽ አይበላም፣ ቤትሽን ታገኛለች። የህግ ማዕቀፍ ስላላቸው ነው። የሰው ልጅ ደግሞ በህግ ነው መገዛት ያለበት። እኛ ደግሞ አማኞች ስለሆን ዝም ብለን አምነን ስለምንሰጥ ነው ካሁን በፊት ችግር ላይ የገባ ነው እና አልሚውም ደግሞ ወደ ችግር የገባበት ምናልባትም የዜጎችን ገንዘብ ለማጥፋት ፈልጎ ላይሆን ይችላል። በርካታ ፋክተሮች አሉ ለሱ ለአልሚው የግብአት ዕቃዎች ዋጋ መጨመር፣ የተለያዩ ፋክተሮች አሉ እና አዋጁ ግን ይገድባል። ለምሳሌ አንድ ሳይት ላይ የምትሰሪውን ስራ በዛ ሳይት ነው ፍቃድ የምታገኙና ገንዘቡ ለዛ ሳይት ወስደሽ ሌላ ላይ ማዋል አይችልም። ያለዛ ኮላፕስ ያደርጋልና ሁለቱንም ወገኖች ይጠብቃል፣ ከለላ ይሰጣል አዋጁ። ይሄን የሚቀርፍ ነገር ምንድነው? ፕሮዳክሽኑን መጨመር ነው። የቤት ልማቱ ማፋጠንና በበልክ በብዛት ቤት እንዲመረት ሲሆን በነገራችን ካሁን በፊት በሪል ስቴቱ ሴክተር የገቡትን ግለሰቦችም ሆኑ ድርጅቶች በአንድ በኩል ሊመሰገኑም ይገባል። በሀገራችን በራሳቸው ተነሳሽነት ነው ወደዚህ ሴክተር ገብቶ ብዙ ቤት ያመረቱት። ዋጋቸውንም ሴት የሚያደርጉት ራሳቸው ነበሩ። አሁን ግን የህግ ማዕቀፍ አለ። ቤቶቹ በብዛት መንግስት ያመርታል፣ ሪል ስቴቶች ካምፓኒዎች ያመርታሉ፣ ግለሰቦች ያመርታሉ። ቤት በደንብ ከተመረተ ቤት በደንብ ከተሰራ ቤት ሻጮች ደግሞ ቤት አምራቾች ዋጋቸውን ብሬክ ዳውናቸውን በመስራት ተወዳዳሪነቱ ይጨምራል ማለት ነው። ተወዳዳሪነት ከጨመረ ብቻ ነው የቤት ዋጋ ሊቀንስ የሚችለው። ግብአት ግብአትም ምክንያቱም በግብአት ነው የሚሰራው ቤት። አሸዋው፣ ጠጠሩ፣ ብረቱ እነዚህ ዋጋ አላቸው። ነገር ግን እቃዎችን በበልክ መግዛት ለምሳሌ አሁን ሪል ስቴት አልሚዎች በማህበር ሲደራጁ በበልክ እቃዎችን ከውጭ ብዙ መርከቦችን
መርከብ ሙሉ ብረት፣ መርከብ ሙሉ ሴራሚክስ ምናምን እንደገና ደግሞ አገር ውስጥ እንዲመረቱ የማድረግ በደንብ አግሬሲቭ በሴክተሩ ያሉት መንግስትንም ጨምሮ የቤት ልማቱ በብዛት ከተመረተ ዋጋ የማይቀንስበት ምክንያት አይኖርምና ከሪል ስቴት ሰዎች ቤት ገዝተው ሊኖሩ ይችላሉ የሚለውን ስጋት ግን ማስወገድ አለብሽ። ተወዳዳሪነቱን የህግ ማዕቀፍ ሲኖረው ተወዳዳሪነቱን በዛ ልክ ይጨምራል። ሴክተሩ ላይ የሚገቡ አልሚዎችን የህግ ማዕቀፍ ስላለው ካልኩሌት አድርጎ አቅዶ ይገባበታል። እንደከሙ በፊት ዘው ብሎ አይገባም ማለት ነው። ዜጎቻችን ቤት ያገኛሉ የሚል ተስፋ አለኝ።